ቢዝነስ ለመጀመር አስባችሁ ነገር ግን መርካቶ ሄዳችሁ እቃዎችን የት መግዛት እንዳለባችሁ ለማታውቁ 3 ቦታዎች እነግራችኋለሁ። ሶስተኛ ልብሶችን የት እንደምታገኙ ነው። ልብሶችን እንግዲህ መርካቶ ላይ በጣም ብዙ ቦታ አሉ። ነገር ግን በዋናነት የምታገኙበት ቦታ በብዛትና በፍሬ እጠቁማችኋለሁ። ቲሸርቶችን፣ ቱታዎች፣ ሱሪ፣ ጂንሶች፣ ጃኬት፣ የተለያዩ ሹራቦች እንዲሁም ደግሞ የምትፈልጉት አይነት ልብሶች እዛ ታገኛላችሁ። ሰፈሩም እንግዲህ ዱባይ ተራ ወጣ እንዳላችሁ የእድገት መሰላል ህንጻ አለ። በሱ አለፍ እንዳላችሁ ገቢዎች የሚባል ሰፈር አለ። እዛ ሄዳችሁ የምትፈልጉትን ልብስ መግዛት ትችላላችሁ ማለት ነው። በሁለተኛ ደረጃ የምነግራችሁ ደግሞ ካልስ ፓንቶችን በብዛት የምታገኙበት ቦታ ነው። ይህም እንግዲህ አፍሪካ የገበያ ማዕከል የሚባል ህንጻ አለ። እዛ ሲዳሞ ተራ አለፍ እንዳላችሁ እዛ ሄዳችሁ ማግኘት ትችላላችሁ ማለት ነው። ቪዲዮን ከወደዳችሁትና እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ሌሎች እንድጠቆማችሁ የምትፈልጓቸውን ቦታዎች ኮሜንት ላይ አስቀምጡልኝ። ክፍለ ሀገር ከሆናችሁና የትራንስፖርት ወጪዎችን 15,000 20,000 ማውጣት ከበደን ለምትሉ ግን እኛ በራሳችን በመርካቶ ዋጋ እቃዎችን ወዳላችሁበት እናደርስላችኋለን። ስለዚህ ባዮ ላይ ባለው ስልክ ደውሉልን። በአንደኛ ደረጃ የምጠቁማችሁ ደግሞ የሴቶች ፖርሳ በብዛትና በፍሬ የምታገኙበት ቦታ ነው። ሜትሮ ህንፃ ላይ ታገኛላችሁ። እንዲሁም ደግሞ ድርተራ ላይም ግራውንድ አይቻለሁ። እዛ ሄዳችሁ የምትፈልጉትን የሴቶች ፖርሳ በብዛትና በፍሬ መግዛት ትችላላችሁ።